ሰላም ጤና ይስጥልኝ። እንዴት ናችሁ? ሌላኛው መልክ ያሉን ተለቋል። እንግዲህ ኤቢ ደግሞ ሌላኛው መልክ ጋር ያሉ ሙዚቃዎችን ይዞ ውዝዋዜውን እየሰራ ነው። በመድረክም ሆነ ደግሞ በራሱ ፕላትፎርሞች ላይ ሁላችሁም የሱን ዩቲዩብ ቻናል ሰብስክራይብ እንድታደርጉ ጠይቃችኋለሁ። ያንግ ቬሪ ታለንትድ የሆነ ልጅ ነው እና አበረታቱት። ቮላ ሰላም ዩቲዩብ እንዴት ናችሁ? ለማታውቁኝ ሰዎች አቤኔዘር ወይም በመድረክ ስሜ አቤኑ በመባል እታወቃለሁ። የኢትዮጵያ ባህላዊ ውዝዋዜ ተወዛዋዥ እና አሰልጣኝ እንዲሁም ኮሪዮግራፈር ነኝ። ዩቲዩብ ላይ የኢትዮጵያን ባህላዊ ውዝዋዜ ለመልመድና እንዲሁም ስለ ኢትዮጵያ ባህላዊ ውዝዋዜ ለማወቅና ለመዝናናት የምትመጡ ሰዎች ከሆናችሁ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ጀምሩ። እንግዲህ በዛሬ ቪዲዮአችን ላይ የሳሚዳንን የአልበም ሪሊዝ ኮሪዮግራፊውን እኛን ነው የሰራ ነው ከመጀመሪያው እስከ መጨረሻው። ሂደቱን እንግዲህ በዚህ ቪዲዮ ላይ ታገኙታላችሁ። እስከ መጨረሻው ተከታተሉ። ይመቻችሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ አቤኑ ነኝ። እዚህ ጋር ደግሞ ስንታታው አለች። ስንታታው እንዴ። ለማንኛቸውም እስካሁን አብሬያችሁ የቆየሁትን የአቤኔዘር ዘሪሁን ከመላው የውዝዋዜ ቡድን ጋር በመሆን ነበረ። እስቲ ቀጣይ ከሚፈጠረውን ደግሞ እያከታተልን የምናቀርባላችሁ ይሆናል። ስለነበረን ቆይታ እናመሰግናለን። ሰብስክራይብ አድርጉ እንጂ ይከረባበት 1300 ላይ ብለናል። እባካችሁ ጠፍተናል፣ ግን ከዚህ በኋላ እናስጨንቃችኋለን። ጀማቹ ሰላም እንዴት ናችሁ? አሁን እንግዲህ ሳሚዳን ቤት ልንሄድ ነው። ስንታታው እዚህ ጋር አለች። መገናኛ ላይ ነው ያለውና እየጠበቅን ነው ራይድ ጠርተንና፣ እስቲ ተከታተሉን ነው የምንላችሁ። ገብተናልና እየሄድን ነው። ሰንታታውም አለች እዚህ ጋር። ሰንታታው ሁለት ሴቶች አሉ። እነሱም እንግዲህ ያርፍዱ ምናየው ይሆናል። እንግዲህ ሴቶች ያርፍዳሉ ባላቸው በይቡ ተቀማል ነው። አሁን በላኩልሽ ሎኬሽን እሺ። ያያችሁ ማፕ ነው እያደረሰን ያለው። ማንኝ ነገር አይቻለሁ እኔ። ሲኤችአር ቤቢ ያጫወተ CHR baby ያለ ነው። ሁለት ነው። እዚህ ጋር ስንታታዋለች። እዚህ ጋር ከበሮ ማታ
ደርሰናል። ሄሎ ሄሎ Let's go. We're ready. Also guys, let's go. Hey, Adam. እየተዘጋጁ Sammy, congrats. Yeah, man, thank you. እንግዶች እዚህ ስለተገኛችሁ በጣም ነው የማመሰግነው። እኔን አክብራችሁ የጠሯችሁንም አካሎች አክብራችሁ እዚህ ስለተገኛችሁ በጣም ደስ ብሎኛል። ሌላኛው መልክ ጉዟችን እንግዲህ በአክቹዋል ለቀረጻ ከወጣን አመት ያልፈዋል። ከጉራጌ ነው የጀመርነው። በመላው ኢትዮጵያ ነው ዞረን የቀረጽነው። አዲስ ኤክስፒሪየንስ ነው ለኛ። ብዙ ባህላችንን፣ ማንነታችንን፣ ሌላኛው መልካችንን የፈለግንበት ያገኘንበት ጉዞ ነው። በጣም ደስ ብሎኛል። ሁላችሁም ወጥቷል። እንግዲህ ሁላችሁም ደግሞ አድምጣችሁ ራሳችሁን እንድትፈልጉበት መልካችሁን እንድታዩበት እፈልጋለሁ። ስለመጣችሁ ግን በጣም ነው የማመሰግነው። ደስ ብሎኛል። ዋላው
የሰማችሁት አንደኛው ገላና ነው፣ ሁለተኛው ሙና የሚለው ነው። ገላና ወደ 4-5 አካባቢዎችን ዞረን ነው የሰራ ነው። በጣም ደስ የሚል ኤክስፒሪየንስ ነበረ። እዛው ማህበረሰቡ ጋር ገብተን ከነሱ ጋር ለሳምንት በላይ ቆይተን የሰራ ነው ሙዚቃ ነው። ይዘት የያዘ ነው። ወሎዎች ብዙ ግጥም ላይ በጣም ጠለቅ ያለ ነገር አላቸው። ብዙ ሀሳባቸውን ከግጥም ጋር እያዋዙ የመናገር ነገር አላቸው። አሁን ጉራግኛው ሲመጣ ትሰሙታላችሁ። እዛ ላይ ብዙ ነገር የጉራግኛውን የጻፈው ቅርጹን ምኑን እንትን ያደርገው ሼፕ ያደርገው እሱ ነው። እናመሰግናለን። እንግዲህ ቪዲዮውን እንደተከታተላችሁት ነው ይህንን ይመስል ነበረ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እና ሁሌም አዳዲስ ነገር እንዲመጣላችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። የዛሬ የነበረ ቆይታ ይህን ይመስላል። ለነበረን ቆይታ በጣም አመሰግናለሁ። አብሬያችሁ የቆየሁትን የአቤኔዘር ዘሪሁን ከመላው የስቱዲዮ ባለሙያዎች ጋር በሆን ነበረ። ይመቻል።